ሰላም የኢትዮ ቴክኖሎጂ ቤተሰቦች፣ በዛሬው ቪዲዮአችን የምናየው እንግዲህ ፍሪላንሰር ላይ ለመቀጠር የሚያስፈልጉ ሶስት አይነት ዋና ዋና ስኪሎችን ነው የምናየው ማለት ነው። ቪዲዮውን እስከ መጨረሻ ድረስ ከተከታተላችሁት እርግጠኛ ነኝ ካተርፉበታላችሁ። የመጀመሪያው እንግዲህ ፍሪላንሰር ላይ ለመቀጠር የሚያስፈልገን ስኪል ቪዲዮ ኤዲቲንግ መማር ነው ወይም ቪዲዮ ኤዲተር መሆን ነው። ይህ ምንድነው? ቪዲዮ ኤዲቲንግ እንግዲህ የተለያዩ ኦርጋናይዜሽኖችም አሉ። በተለይ አዲስ አበባ ላይ የሚያስተምሩ ቪዲዮ ኤዲቲንግን የሚያስተምሩ የተለያዩ ቦት ካምፖች አሉ። እዛም ላይ መማር ትችላላችሁ። ሌላም ቦታ ላይ በስፋት እየተሰጠ የሚገኘው ቪዲዮ ኤዲቲንግ ነው ማለት ነው። ወይም ደግሞ በራሳችሁ ኦንላይን ላይ እንደ ዩቲዩብ፣ ቲክቶክን በመጠቀም ቪዲዮ ኤዲተር መሆን ትችላላችሁ ማለት ነው። ቪዲዮ እንዴት ኤዲት ይደረጋል፣ ለቲክቶክ፣ ለዩቲዩብ እና ለተለያዩ ነገሮች ፕሮሞሽን ለመስራት ቪዲዮ እንዴት ኤዲት ይደረጋል የሚለውን በቀላሉ ዩቲዩብ ላይም ማየት ትችላላችሁ። ሁለተኛውና ዋናው እንግዲህ ምንድነው? ፕሮግራመር መሆን ነው ወይም ኮዲንግን መማር ነው። ፕሮግራመር መሆን በአሁኑ ሰዓት በጣም አዋጭ የሆነ ነገር ነው ማለት ነው። ያ ማለት ፕሮግራመር መሆን ወይም ኮዲንግ መማር ማለት ሶፍትዌር ዴቨሎፕ ማድረግ ማለት ነው። ሶፍትዌር ወይም ደግሞ አፕሊኬሽን መስራት የሚያስችለን ስኪል ነው ማለት ነው። ይሄም ደግሞ በጣም ጠቃሚ የሆነ ለህይወታችን እስከ መጨረሻው ጠቃሚ የሆነ ነገር ነው ማለት ነው። ይሄም ደግሞ ከሌሎቹ በተሻለ መንገድ ይሄ እንዴት ነው? በጣም ቀላል ነው። ፍሮንት ኢንዷ እስከ 2 ሳምንት ቢበዛ እስከ 1 ወር ፍሮንት ኢንዱን መማር ይቻላል። ባክ ኤንድ እና ፍሮንት ኤንድ የሚባሉ ፓርቶች ስላሉት ማለት ነው። ባክ ኤንዱን ደግሞ የተወሰነ አስቸጋሪ ፓርት ባክ ኤንዱ ነው። ያም ቢሆን ደግሞ ያን ያክል የሚከብድ ነገር የለውም። በተለይ ፒሲ ያላችሁ ወይም ላፕቶፕ ያላችሁ ያን ያክል የሚከብድ ነገር የለውም። ይህም በጣም ቀላል ነው ማለት ነው። ኮዲንግን ወይም ፕሮግራመርን መማር ትችላላችሁ በኦንላይንም በአካልም ማለት ነው። ሶስተኛው ደግሞ ዲጂታል ማርኬቲንግ ነው። ፕሮሞሽን መስራት መቻል። ይሄም ምንድነው? ምርቶችን ቀጥታ እንደ ሶስተኛ ወገን ሆናችሁ እንደ ሚዲያተር ሆናችሁ ማስተዋወቅ፣ ቀጥታ ከድርጅቱ ተቀበሉና አዳዲስ ምርቶችን ምንድነው ፕሮሞሽን መስራት ወይም ደግሞ እስከ መሸጥ ድረስ ዲጂታል ማርኬቲንግ የሚባለው ነው ማለት ነው። በዚህም ደግሞ በጣም ሰው ስለሚፈልጉ ፍሪላንሰር ላይ እየሰሩ ያሉ በጣም ብዙ ሰዎች ናቸው ኢትዮጵያ ውስጥ እና ፍሪላንሰር በአሁኑ ሰዓት ብዙዎችን የስራ እድል እየሰጠ የሚገኝ ነው። ተጠቀሙበት እላለሁ። መልካም ቀን። ሰብስክራይብ ማድረግ አትርሱን። አበረታቱን። ኮሜንትም አድርጉ። አመሰግናለሁ።